አርሰናል ወልቭስን በማሸነፍ መሪነቱን ማጠናከሩ አስታውቋል። በ16ኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናል የወልቭስን 2-1 በማሸነፍ መሪነቱን ማጠናከሩ ነው የታወቀው። አርሰናል በሜዳው ኤሚሬትስ ነበር ጨዋታውን እያደረገ ወልቭስን ግብ ጠባቂው ሳም እና እንደዚሁም ደግሞ ተከላካዩ ዋስኬራ ናቸው በግቡን በራሳቸው ላይ ነው ያስቆጠሩት። በነገራችን ላይ በረኛውና እንደዚሁም ደግሞ ተከላካዩ ናቸው በራሳቸው ጎል ላይ ያስቆጠሩት። በዚህም እንግዲህ አርሰናል ወልቭስን 2-1 በሆነ ውጤት በማሸነፍ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 5 በማድረግ በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ መሪነቱን ከፍ አድርጎ አጠናክሯል የተባለው። ሌላኛው እንግዲህ ወልቭስ ማለት ነው 14 ጨዋታዎችን በመሸነፍ በሊጉ 20ኛ ደረጃ ላይ መቀመጡ ነው የተነገረው። እንደሚታወቀው አርሰናል ባለፈው ሳምንት ተሸንፎ ነበር። ዛሬ ወደ አሸናፊነት በመምጣት ክለቡ ደጋፊዎቹንም እንደዚሁ ከፍተኛ የሆነ ሞራል እንዳገኘና እንደዚሁም ደግሞ ማንነቱን እንዳጠናከረ ታውቋል።